ሙዚቃ የሰው ልጅ የጋራ ቋንቋን ይባላል። እውነትም አይደል? ሁላችንም እንወደዋለን። ስሜታችንን ይገልጽልናል፣ ያስለቅሰናል፣ ያስጨፍረናል። ግን እስቲ አስቡት፣ ይሄ የማይታይ ኃይል ከየት ነው የመጣው? እሺ፣ በዚህ ትንታኔ ውስጥ ሙዚቃ በአእምሯችንና በስሜታችን ላይ ያለውን አስገራሚ ተጽዕኖ ከጀርባው ያለውን ሳይንስ በጥልቀት እንመለከታለን። እንግዲህ ልንፈታው የምንሞክረው ትልቁ ሚስጥር ይሄ ነው። ለምንድን ነው ሙዚቃ እንዲህ ጥሩ ስሜት የሚሰጠን አይደል? እንዴት ነው በስሜታችን ላይ ይህን ያህል ተጽዕኖ ማሳደር የቻለው? የሙዚቃ አጀማመር እኮ ሲያስቡት ትንሽ ይገርማል። እዚህ ምንጭ ላይ ያገኘሁት አንድ አባባል አለ። ሁኔታውን በቀልድ መልክ እንዴት እንዳስቀመጠው ስሙ። አንድ ቀን ሰዎች ከእንቅልፋቸው ነቅተው ዝም ብለው የዘፈቀደ ድምፆችን ለማሰማት የወሰኑ ያህል ነው የሚሰማው ይላል። እስቲ እውነት ከዝም ብሎ ጩኸት እንዴት ብለን ነው እዚህ የደረስነው? እስቲ እንሂድ። እሺ፣ ስለዚህ ጉዳይ ጠለቅ ብለን እንገባ። ነገሩን ከመሰረቱ ለመረዳት መጀመሪያ ድምፅ እንዴት ጆሮአችን እንደሚደርስና ከዛም አእምሯችን እንዴት እንደሚተረጉመው ማወቅ አለብን። ያው መሰረታዊው ሐሳብ ይሄ ነው። ድምፅ የሚጓዘው በሞገድ ነው። ከአንድ ቦታ ወደ ሌላ ቦታ የሚደርሰው በሞገድ አማካኝነት ነው። አሁን ሞገድ ስንል የባህር ሞገድ አይደለም። ያወራን ያለነው ስለነዚህ ሱር የድምፅ ሞገዶች ነው። እሺ፣ እነዚህ ሞገዶች የተለያየ ድምፅ እንዲኖራቸው የሚያደርገው ፍሪኩዌንሲ የሚባል ነገር ነው። ፍሪኩዌንሲ ማለት ምን ማለት ነው? በቀላሉ አንድ የድምፅ ሞገድ በአንድ ሰከንድ ውስጥ ስንት ጊዜ እንደሚደጋገም ያሳይ መጠን ነው። ይህ ደግሞ የሚለካው ሄርዝ በሚባል አሃድ ነው። እና ፍሪኩዌንሲው ከፍ ባለ ቁጥር የድምፁ ቃናም ያው ከፍ ይላል። በጣም ቀላል ነው። እዚህ ላይ እንደሚታየው ዝቅተኛ ፍሪኩዌንሲ ያለው ድምፅ፣ ለምሳሌ የቤዝ ጊታር ድምፅ፣ በሰከንድ ውስጥ ጥቂት ሞገዶች ብቻ ነው ያሉት። በሌላ በኩል ደግሞ ከፍተኛ ፍሪኩዌንሲ ያለው ድምፅ እንደ ዋሽንት አይነት በሰከንድ ውስጥ በጣም ብዙ ሞገዶች አሉት ማለት ነው። እንግዲህ የሰው ልጅ ጆሮ መስማት የሚችለው የፍሪኩዌንሲ ክልል አለ። በአብዛኛው ከ20 ሄርትዝ እስከ 20,000 ሄርትዝ ያለውን ድምፅ ነው መስማት የምንችለው። በጣም ጥሩ። ታዲያ እነዚህ ሞገዶች፣ ይሄ ሁሉ ፍሪኩዌንሲ እንዴት ነው ወደ አእምሯችን ደርሶ ትርጉም የሚሰጠው? እስቲ ሂደቱን በቀላሉ እንከፋፍለው። መጀመሪያ የድምፅ ንዝረቶች ጆሮአችን ውስጥ ይገባሉ። ከዛ ኮክሊያ ወደሚባል የውስጠኛው ጆሮ ክፍል ይደርሳሉ። እዛ ውስጥ ያለው ፈሳሽ ደግሞ ንዝረቱን ወደ ኤሌክትሪክ ምልክት ይቀይራሉ። በመጨረሻ እነዚህ የኤሌክትሪክ ምልክቶች ወደ አእምሮ ይላኩና አእምሮ ደግሞ አሃ ይሄ ድምፅ ነው ብሎ ይተረጉመዋል። ቀላል ሂደት ነው ሲታይ። እሺ፣ እንዴት እንደምንሰማ አሁን ግልጽ ሆኗል። ግን ትልቁ ጥያቄ አሁንም አለ። ለምንድን ነው ሙዚቃን በጣም የምንወደው? ከድምፅነቱ ባለፈ ለምን ስሜት ይሰጠናል? እስቲ አሁን ደግሞ ወደዛ እንዝለቅ። ነገሩ እንዲህ ነው። ሙዚቃ ስናዳምጥ በአእምሯችን ውስጥ ሊምቢክ ሲስተም ወደሚባል ክፍል የደም ዝውውር ይጨምራል። ይሄ ክፍል ስሜትን እና ትውስታን የሚቆጣጠረው የአእምሯችን ማዕከል ነው ማለት ይቻላል። ለስሜታዊ ምላሾቻችን ሁሉ ቁልፉ እሱ ነው። እሺ፣ ሊምቢክ ሲስተም የደም ዝውውር ጨመረ እና እንዴት ነው ሙዚቃን እንድንወድ የሚያደርገን? መልሱ በአንድ ኬሚካል ውስጥ ተደብቋል። ለዚህ ሁሉ ስሜት ተጠያቂ የሆነ አንድ ቁልፍ ኬሚካል አለ። እሱም ዶፓሚን ይባላል። አዎ፣ ዶፓሚን። የምንወደውን ዘፈን ስንሰማ አእምሯችን የደስታ ኬሚካል የሚባለውን ዶፓሚንን ማመንጨት ይጀምራል። ያንን አበይት ደስ ሲል የሚያሰኘንን ስሜት የሚፈጥረው ይሄው ኬሚካል ነው። እና ይሄ ዶፓሚን የሚባለው ነገር በነገራችን ላይ ከሌላ ቦታም እናውቀዋለን። ለምሳሌ ቲክቶክ ላይ ስናሸብልን ወይም ማህበራዊ ሚዲያ ስንጠቀም የሚሰማን ስሜት፣ እሱም ከዚሁ ኬሚካል ጋር የተያያዘ ነው። አእምሮ ይህንን ስሜት ይወደዋል፣ ሱስም ይዘዋል። ስለዚህ ዶፓሚን እንዲመነጭ የሚያደርጉ ነገሮችን በደመነፍስ ደጋግመን እንፈልጋለን። ሙዚቃም አንዱ ነው። እሺ፣ የኬሚካሉን ጉዳይ አየን። ግን ነገሩ በዶፓሚን ብቻ አያልቅም። ሙዚቃን በጣም የምንወድበት ሌላ ትልቅ ምክንያት አለ። ይህ ደግሞ ከዜማው ጋር የተያያዘ ነው። አእምሯችን በተፈጥሮ ስርዓተ ጥለቶችን ወይም በእንግሊዝኛው ፓተርኖችን መለየትና መተንበይ በጣም ይወዳል።
ሙዚቃ ስናዳመጥ አብዛኛው ሙዚቃ የሙዚቃ ቲዮሪ የምንለውን ነገር ይከተላል። ይሄ ቲዮሪ ደግሞ ምንም የተወሳሰበ ነገር አይደለም። በቀላሉ ሙዚቃን ለመረዳት የሚረዱን የሐሳቦችና የሥርዓተ ጥለቶች ስብስብ ነው ማለት እንችላለን። የሰው ልጅ አእምሮ ልክ እንደ ግምት ማሽን ነው። በዜማዎችና በስልቶች ውስጥ ያሉትን ሥርዓተ ጥለቶች መለየት በጣም ይወዳል። ቀጥሎ ምን ሊመጣ እንደሚችል ይገምታል። ትክክል ሲሆን ደግሞ ይደሰታል። ይሄ ነገር ገና ከልጅነት ጀምሮ የሚጀምር ተፈጥሯዊ ሂደት ነው። ይሄ ደግሞ ወደሚገርም ነገር ይወስደናል። አንድን ዘፈን ለመጀመሪያ ጊዜ ስንሰማ አእምሯችን ያንን ዘፈን በወቅቱ ከነበረው ሁኔታ ጋር ያያይዘዋል። በቃ ያትመዋል። በወቅቱ የነበረው ስሜት፣ የነበርንበት ቦታ፣ አብሮን የነበሩ ሰዎች፣ ሁሉም ነገር የዛ ዘፈን ትውስታ አካል ይሆናሉ። ለዚህ እኮ ነው አንዳንድ ዘፈኖች ወደ ተለየ ጊዜና ቦታ የሚወስዱን። እሺ፣ ይህ ሁሉ በጣም አስደናቂ ነው። ከቀላል የድምፅ ሞገድ ተነስተን እዚህ ስሜታዊ ትስስር ላይ ደርሰናል። ግን ጥያቄው ይህ ሁሉ ነገር እንዴት ተጀመረ? እስቲ አሁን ሁሉም ነገር እንዴት እንደተጀመረ የሚያሳይ አንድ አዝናኝ ታሪክ እንመልከት። እሺ፣ ዴቭ የሚባል የዋሻ ሰው ነበር እንበል። ዴቭ ያው ነገሮችን በድንጋይ መምጣት ይወድ ነበር። አንድ ቀን በአጋጣሚ ቀዳዳዎች ያሉበት አጥንት ያገኛል። ምን ይሆናል ብሎ ወደ አጥንት ውስጥ ይነፋል እና ድምፅ፣ ዜማ፣ ልክ እንደዚህ የመጀመሪያዋ ዋሽንት ተወለደች። እናም ከዚያ በኋላ አንድ የመጀመሪያዎቹ ቀላል ዜሞች ከተፈጠሩ በኋላ ነገሩ እንደ በረዶ ኳስ የተንከባለለ እያደገ ዛሬ እስከምናውቀው ውስብስብ እና አስደናቂ ሙዚቃ ድረስ ደረሰ። ስለዚህ በሚቀጥለው ጊዜ ተወዳጅ ሙዚቃ በሚሰማበት ወቅት ከዜማው በስተጀርባ ስላለው ስለዚህ አስደናቂ የሳይንስ እና የስሜት ውህደት ማሰብ ያስፈልጋል። እና በመጨረሻ እስቲ አንድ ጥያቄ እንጠይቅ። በአንድ ሰው አእምሮ ውስጥ በልዩ ሁኔታ ታትሞ የቀረ ፈጽሞ የማይረሳ ዘፈን የትኛው ሊሆን ይችላል?